ትልቁ የትዳር ቁልፍ መነጋገርና ደግሞ በንዴት ሰዓት አለማውራት። እኔ አሁን በጣም የተማርኩት ነገር በተናደደ ሰዓት ወይ በተናደድኩ ሰዓት ማውራት አልፈልግም። ሶሶ ለምስሽ በተናደድ ሰዓት የምትጸጸችበት መጥፎ ቃል ካፍሽ ይወጣል። ለዛ በሆነ ነገር ከተናደድኩኝ በባሌ ወይ እሱ በእኔ ከተናደደ ፕሊስ ነገ እናውራ፣ ስንረጋጋ እናውራ ነው የምንባባለው። ተዘጋግተን እናሳልፈዋለን ቀኑ። ለምሳሌ ማታ ከሆነ የሆነ ነገር ተፈጥሮ የተጨቃጨቅ ነው በተረጋጋን ሰዓት እናወራለን ተባብለን እንዘጋጋለን። ጀርባ ተሳታተን እንተኛለን። በነጋታው ዝም ተባብለን በጣም ይሄን ከሱን የተማርኩት ይሄን ትዕግስት። እንዴ እኔ ሴጣን ነበርኩ። በጣም ነበር የምናገረው ብዙ ነገር ካፌ ይወጣል። ከዛ በነጋታው ያ ነገር እንዳልሆነ ሳቅ በጣም እጸጸትና አይኑን ማየት ይከብደኛል። ምን ሆኜ ነው ፋስት ጃጅ ያረኩት? ምን ሆኜ ነው ቸኩዬ እንደዚህ አይነት ቃላቶች ካፌ ወጣው? ታዘበኝ እላለሁ። ገባሻ? ተማርኩኝ። አሁን ቶሎ በንዴት መናገር እንደሌለብኝ ጸጥ ብዬ እውነታውን እስካቅ ድረስ እስክረጋጋ ዝም እንድል። ገባሽ? በተናደድሽ ሰዓት በጣም ብዙ ነገር ትናገሪና ጉዳዩ ግን የማይገባው ሆኖ ታገኘዋለሽ። በተረጋጋሽ ሰዓት ያ ሁሉ መጥፎ ነገር ካፍሽ ቃላት እንዲወጣ የማይገባው ትንሽ ነገር ሆኖ ታገኘዋለሽ ጉዳዩን እና ትጸጸቻለሽ በራስሽ።